ሄሎ ኤቭሪዋን አጌን ባለፈው ቪዲዮአችን ላይ ቤዚክ ፕላንን እንዴት ሬጂስተር እና ሰብስክራይብ እንደምናደርግ አንድ ላይ አይተናል። በአሁኑ ቪዲዮአችን ደግሞ የምናየው የሚሆነው ከስተም ፕላንን እንዴት ሬጂስተር እና ሰብስክራይብ እንደምናደርግ ነው። በመጀመሪያ ሜድኩዜት ዶት ኮም የሚለውን በምንጠቀመው ብሮዘር ላይ ሄደን ሰርች እናደርገዋለን። ሰርች ካደረግን በኋላ ይህኛውን ላንዲንግ ፔጅ ያመጣልናል ማለት ነው። ከዛ በኋላ ሬጂስተር የምትለውን በመጫን ወደ ውስጥ እንገባለን። ሬጂስተር የሚለውን ከነካም በኋላ ወደዚህ ሬጂስተር ማድረግ ወደምንችልበት ፔጅ ላይ ያመጣልናል። እዚህ ጋር የራሳችንን መረጃዎች እናስገባለን። የመጀመሪያው የሚሆነው እዚህ ፉል ኔም የሚለው ባዶ ቦታ ላይ ሙሉ ስማችንን ማስገባት ነው። ከዛ በኋላ ደግሞ በታችኛው ኢሜል አድሬስ ከታች የሚገኘው ባዶ ቦታ ላይ ኢሜል አድሬስ የምትል ቦታ አለች። እሷ ላይ አሁን ላይ ወርኪንግ ኢሜል የሆነውን የሚሰራውን ኢሜላችንን እናስገባለን። የማይሰራ ወይም ኢንቫሊድ ኢሜል የምናስገባ ከሆነ ግን ኢንቫሊድ ኢሜል አድሬስ ወይም ኢንኮሬክት ሜሴጅ ብሎ መልእክት ያሳየናል ወይም ያመጣልናል ማለት ነው። ከዛ በኋላ እዚህ ጋር ደግሞ ስልክ ቁጥራችንን እናስገባለን። እዚች ጋር ጾታ እንመርጣለን። እዚህ ጋር ዩኒቨርሲቲ ከሚለው ላይ ከተሰጡት አማራጮች ውስጥ የምንማርበትን ዩኒቨርሲቲ እንመርጣለን። ከዛ በኋላ ደግሞ ይር ኦፍ ስተዲ የሚለው ላይ ፒሲ1 ፒሲ2 ሲ1 ሲ2 ወይም ኢንተርንሺፕ ብለን እንሞላለን ማለት ነው። አንድ ጊዜ እሱን እንምለውና ከዛ በኋላ ወደ ቀጣዩ እንሄዳለን። አሁን እነዚህን ኢንፎርሜሽኖች ከሞላን በኋላ ሪፈራል ኮድ የምትለው ቦታ ላይ በመሄድ ሪፈራል ኮዳችን እናስገባለን ማለት ነው። ሪፈራል ኮዱን የምናገኘው ከየዩኒቨርሲቲው የሜድኩዜት ኮረስፖንደንቶች ወይም ደግሞ ወደዚህ ሳይት ላይ ሪፈር ካደረጋችሁ ማንኛውም አይነት ሰው ነው። ስለዚህ ሪፈራል ኮዱን ለምሳሌ እንሙላ። ሪፈራል ኮዱን ከሞላን በኋላ ደግሞ ሴኩሪቲ የምትለው ቦታ ላይ የራሳችንን ፓስወርድ እንሞላለን። የራሳችንን ፓስወርድ ከሞላን በኋላ ኮንፈርም ፓስወርድ ወደምትለው እንሄድና ደግሞ ድጋሚ ፓስወርዳችንን ኮንፈርም እናደርጋለን ማለት ነው። ከዛ በኋላ አግሪ ቱ ተርምስ ኤንድ ኮንዲሽንስ ብለን ሳይን አፕ እናደርጋለን። ከዚህ በኋላ የሚመጣልን ፔጅ ደግሞ የሰብስክሪፕሽን ምርጫዎቻችንን የምናይበት ፔጅ ነው። ኢንዲቪዥዋል ፕላን እና ግሩፕ ፕላን የሚባሉ ሁለት ሰብስክሪፕሽን ኦፕሽኖች አሉን። ለአሁን የምናየው ኢንዲቪዥዋል ፕላን የተባለውን ነው። እዚህ ኢንዲቪዥዋል ፕላን የሚለውን ክሊክ ስናደርግ ወደ ቀጣዩ ፔጅ ይወስደናል ማለት ነው። በኢንዲቪዥዋል ፕላን ስር ከስተም ፕላን እና ቤዚክ ፕላን የሚባሉ ሁለት አማራጮች ይኖሩናል። ቤዚክ ፕላንን በባለፈው ቪዲዮችን ላይ አይተነዋል። ሪፈር ማድረግ የምትፈልጉ ከሆነ ሊንኩን ዲስክሪፕሽን ላይ እናስቀምጠዋለን። ከስተም ፕላን የሚለውን አሁን እናየዋለን። ስለዚህ ከስተም ፕላን የሚለውን እንጫንና ኮንቲኒው እንበለው። ስለዚህ ከኢንዲቪዥዋል ፕላን ውስጥ ከስተም ፕላን እና ቤዚክ ፕላን ይኖረናል ብለናል። ከስተም ፕላን ቤዚካሊ ማለት የምንፈልጋቸውን ኤግዛሞች እና ኖቶች ራሳችን ኪውሬት በማድረግ መርጠን ብቻ የምንሰራበት እና የምንፈልጋቸውን ብቻ መርጠን የምናወጣበት ነው። ስለዚህ ከስተም ፕላን ውስጥ ኖቶች አሉን፣ ኮስችኖች አሉን፣ አፕካሚንግ ደግሞ ፒቢኤል የሚባላለን። የፒቢኤል ሰርቪስ አሁን ላይ ዌብሳይቱ ላይ አይገኝም፣ ግን ሱን ሪሊዝ የሚደረገው ነው። ከስተም ፕላንን ስንጠቀም ኖት ብቻ ከፈለግን ኖትን ብቻ መምረጥ እንችላለን። ከዛ ደግሞ ኮስችን ብቻ ከፈለግን ኮስችንን መምረጥ እንችላለን ማለት ነው። ሌላው አማራጭ ደግሞ ሁለቱንም ኖትንም ኮስችንንም አንድ ላይ መጠቀም እንችላለን ከከስተም ፕላን ውስጥ። እዚህ ጋር ግን ኖትና ኮስችንን በምንነካበት ሰዓት ላይ ኖትና ኮስችን ብቻ ያላቸው ሰብጀክቶች ነው እዚህ ጋር የሚዘረዘሩልን። ኖት ኖሮት ኮስችን የሌለው ወይም ደግሞ ኮስችን ኖሮት ኖት የሌለው ሰብጀክት አይኖርም ማለት ነው። ስለዚህ ሁለቱን የምንፈልግ ከሆነ ሁለቱም ያለበት ሰብጀክት ነው የሚመጣው። ለየብቻ የምንፈልጋቸው ከሆነ ግን ኖትን ብቻ መምረጥ ወይም ኮስችን ብቻ መምረጥ እንችላለን። ለአሁን ለማየት ግን ኖትንና ኮስችንን መርጠን እንለፍ ማለት ነው። ስለዚህ አሁን ኖትና ኮስችናችንን መርጠናል። ይህንን ከመረጥን በኋላ ሰብጀክቶችን እንመርጣለን። መጨረሻ ላይ ስንከፍልና ሰብስክራይብ ስናደርግበት የሚመጣልን አማራጮች አሁን የመረጥናቸውና አሁን ሪፈር ያደረግናቸው ብቻ ነው የሚሆኑት መጨረሻ ላይ የሚገኙት ማለት ነው። ስለዚህ ኖትና ኮስችን ብለን መርጠን ቀጥለናል። ከዛ በኋላ የሚሆነው ሰብጀክት መምረጥ ነው። ከሰብጀክት ውስጥ ሌትስ ለዚህ ቪዲዮ አናቶሚን፣ ፓቶሎጂን እና ፋርማኮሎጂን መረጥን እንበል። ስለዚህ አሁን ኖትና ኮስችን ብለናል። አናቶሚ፣ ፓቶሎጂ እና ፋርማኮሎጂን መርጠናል። ከዛ በኋላ ኔክስት ማለት ነው የሚሆነው። በከስተም ፕላን ውስጥ አናቶሚ፣ ፓቶሎጂ እና ፋርማኮሎጂ ቀደም ብለን ስለመረጥን እነዚህን ዝርዝሮች አምጥቶልናል። አሁን የምናደርገው ምንድነው በእያንዳንዱ ስር ያሉትን ዩኒቶች መምረጥ ይሆናል ማለት ነው። ስለዚህ በአናቶሚ ስር ያለውን ዩኒት ለመምረጥ አናቶሚ የሚለው ጋር መተን እንጫነዋለን። ይህንን ስንጫን የተለያዩ ዩኒቶች ያመጣልናል። በአናቶሚ ስር የሚገኙ የተለያዩ ዩኒቶችን ያመጣልናል። ፎር ዘ ሴክ ኦፍ ዲስ ጋይድ አሁን ጂአይ ሲስተም አናቶሚን እንምረጠው።
ጂአይ ሲስተም አናቶሚን ከመረጥን በኋላ ደግሞ ፓቶሎጂ በሚለው ሳብጀክት ስር የፈለግነው እንድንመርጥ አሁንም ፓቶሎጂ የሚለውን እንነካዋለን። እዚህ በፓቶሎጂ ስር የተለያዩ የዩኒት አማራጮችን አምጥቶልናል። እኛ የፈለግነው ግን ለምሳሌ ጂአይ ሲስተም ፓቶሎጂ ነው እንበልና ጂአይ ሲስተም ፓቶሎጂ እንነካለን። ከዚህ ቀጥሎ የሚሆነው እና የመጨረሻ አማራጫችን ፋርማኮሎጂ የሚለው ሳብጀክት ነው። ስለዚህ ፋርማኮሎጂ ስር ያሉ ዩኒቶችን ለመምረጥ ፋርማኮሎጂ የምትለውን እንነካና እንገባለን። አሁንም እኛ የፈለግነው ጂአይ ሲስተም ፋርማኮሎጂ ስለሆነ ጂአይ ሲስተም ፋርማኮሎጂ የምትለውን እንመርጣለን። እዚህ ጋር እንደምናየው አሁን ሁሉንም መርጠናል። በአናቶሚ ስር ጂአይ ሲስተም አናቶሚ የሚለውን ምርጫችንን መርጠናል። በፓቶሎጂ ስር ጂአይ ሲስተም ፓቶሎጂ የሚለውን ምርጫችንን መርጠናል። በፋርማኮሎጂ ስር ደግሞ ጂአይ ሲስተም ፋርማኮሎጂ የሚለውን መርጠናል። እናንተ ደግሞ የምትፈልጉትን ፕሪፈር የምታደርጉትን ዩኒቶች መምረጥ ትችላላችሁ ማለት ነው። እሺ እነዚህን ከመረጥን በኋላ አሁን ሰብሚት እንለዋለን ማለት ነው። ሰብሚት ካለን በኋላ እችኛዋን የቢሊንግ ሳይክሏን መልእክት ያመጣልናል። ስለዚህ ይሄ ቢሊንግ ሳይክል ለከስተም ፕላን ያለው ዊክሊ ብቻ ነው። ዊክሊ ማለት የመረጥናቸውን ኤግዛሞች ወይም ኖቶች ለሳምንት ያክል እንድንጠቀም የሚያደርገን ነው ማለት ነው። እዚህ አሁን የመረጥናቸውን አናቶሚ፣ ፋርማኮሎጂ እና ፓቶሎጂ አንድ ላይ ዩኒቶቹ እና ኖቶቹ ተደምረው 59 ብር መጥተዋል። አንድ ኖት ዋጋው 3 ብር ነው። አንድ ኤግዛም ደግሞ ፕራይሱ 5 ብር ነው ማለት ነው። አሁን ለምሳሌ ወደኋላ ተመልሰን አንድ ኖት ብንጨምር አሁን 59 ብር ይላል እዚች ጋር። ወደኋላ ተመልሰን አንድ ኖት ወይም አንድ ኤግዛም እንጨምርና ስንት ብር እንደሚለን አንድ ላይ እኔ ለምሳሌ እኔ እዚህ ጋር ኢንዶክራይን ሲስተም ፋርማኮሎጂ የሚለውን ቅድም ከመረጥኩት በተጨማሪ መርጫዋለሁ። ስለዚህ ሰብሚት እንበለውና የሚያመጣውን እናያለን ማለት ነው አንድ ላይ። አሁን ሰብሚት ካልነው በኋላ 64 ብር አድርጎታል። ስለዚህ አንድ ኤግዛም አንድ ዩኒት 5 ብር ነው ማለት ነው። ከ59 ወደ 64 ብር ወስዶታል። እናስተካክለውና ቅድም በመረጥ ነው እንመለሳለን ማለት ነው። ከዚህ በኋላ የሚሆነው ቢሊንግ ሳይክላችንን ካየንና ካስተካከልን በኋላ ዊክሊ ፕላን የሚለውን ነክተን ኔክስት ማለት ነው። ስለዚህ ዊክሊ ፕላን የሚለውን ቢሊንግ ሳይክል ከመረጥን በኋላ ወደዚህ ወደ መክፈያችን ፔጅ ያመጣናል ማለት ነው፣ ወደ ቻፓ ቼክአውት። ለቤዚክ ፕላን እንዳደረግነው ሁሉ እዚህ ጋር ምን እናደርጋለን? አሁን የተለያዩ የመክፈያ አማራጮች ይኖሩናል። ከዛ ውስጥ ለምሳሌ እኛ ቴሌ ብርን ብንመርጥና እዚች ጋር ስልክ ቁጥራችንን ብናስገባ፣ ስለዚህ እዚች ጋር ስልክ ቁጥሬን አስገብቻለሁ። ከዛ በኋላ እዚህ ጋር የምከፍለውን አማውንት ያሳየኛል። ፔይ ኢቲቪ 59 ብር የሚለውን እነካለሁኝ ማለት ነው። አሁን ወደ ስልካችን ኖቲፊኬሽን ይሄድልናል። ስለዚህ የስልካችን ላይ የቴሌ ብርን ኮድ እንድናስገባ ጥያቄ ይመጣልናል። እሱን ኮድ ማስገባት ነው የሚሆነው። ስለዚህ ኤምኤምአይ ኮምፕሊት ይለናል ስልካችን ላይ። አሁን ማለት ክፍያችንን በተሳካ ሁኔታ ፈጽመናል ማለት ነው። ፔመንት ሰክሰስፉል የሚለው ይሄኛው መልእክት ይመጣልናል። ስለዚህ አፍተር ዲስ ምንድነው የምናደርገው? ጎቶ ዳሽቦርድ ብለን ወደ ለርኒንግ ፔጃችን እንሄዳለን ማለት ነው። እዚህ ጋር ማይ ለርኒንግ ፋይልስ ኖትስ ኩዌስችንስ የሚሉ አሉ። አሁን እኛ ግን የመረጥነው ለጊዜው ከስተም ፕላን ስለሆነ እዚህ ጋር የሚቀርቡልን አማራጮች ወይም የገዛናቸው ነገሮች ነው ፊት ለፊት ዳሽቦርዳችን ላይ የሚኖሩት። ስለዚህ ዊ ኤክስፔክት ኤግዛም ከ3 ዩኒቶች እንደመረጥን ከአናቶሚ ከ3 ሳብጀክቶች እንደመረጥን ከአናቶሚ ከፋርማኮሎጂ እና ከፓቶሎጂ ደን ጂአይ ደግሞ እንደ ዩኒት እንደመረጥን ከዛ በኋላ ከስተም ፕላናችን ፔጃችን የሚያሳየን እነዚህ የመረጥናቸውን አማራጮች ይሆናል ማለት ነው። ስለዚህ ይሄ ዳሽቦርዳችን ነው። እዚህ ጋር ኖት የጀመርነውን እና የጨረስነውን ያሳየናል። እዚህ ጋር ፋይል ሼሪንግ ሲስተማችንን ያሳየናል። እዚህ ጋር ደግሞ የኤምሲኪው የመረጥነውን አሁን የገዛነውን ከስተም ፕላን ላይ ያለውን ያሳየናል ማለት ነው። ወደ ታች ወደ ላይ እያልን የመረጥናቸውን ነገሮች ማግኘትና ፕሮግረሳችንን ደግሞ እዚህኛው ፔጅ ላይ ትራክ ማድረግ እንችላለን። ስለዚህ አሁን ለምሳሌ የገዛነው ኖታችንን እንመልከት። እዚህ ከገዛናቸው ኖት መካከል ፓቶሎጂ እና ፋርማኮሎጂ እዚህ ጋር አለ። ፓቶሎጂን ለምሳሌ ገብተን ብናየው ጂአይ ፓቶሎጂ ይገኛል ማለት ነው። ይሄ የመጣው እኛ ጂአይ ፓቶሎጂ ብለን ኖታችንን ስለመረጥን ነው። ስለዚህ ስተዲ ናው የሚለውን እንነካና መጀመር እንችላለን። ቀጥሎ ደግሞ ወደ ኩዌስችናችን እንሄድና የገዛናቸውን ወይም ወደ ሰርቪሳችን አድ ያደረግናቸውን ኩዌስችኖች እናያለን። እዚህ ጋር እንደምናየው በመረጥነው መሰረት አናቶሚ፣ ፓቶሎጂ እና ፋርማኮሎጂ ሰብጀክቶች አሉ። የመረጥነው ዩኒትም ጂአይ ዩኒት ስለሆነ አናቶሚ ብንገባ የምናገኛቸው ኩዌስችኖች ስለ ጂአይ ነው የሚሆኑት ማለት ነው። ስለዚህ በእያንዳንዱ ዩኒት ስር ከ20 እስከ 80 የሚሆኑ ጥያቄዎች ይኖራሉ። እዚህ ጋር እንደምታዩት ጂአይ ሲስተም አናቶሚ ጥያቄዎቹን አምጥቶልናል። እስኪ ወደ ውስጥ ገብተን እንየው።
እዚህ ጂአይ ሲስተም አናቶሚ ስር የሚገኙት ኤግዛሞች 19 እና 20 ኩዌስችን ያላቸው ሁለት ኤግዛሞች ናቸው። ቴክ ኤግዛም ካልን ኤግዛማችንን መጀመር እንችላለን ማለት ነው። ስለዚህ ከስተም ፕላን ላይ ያሉን አገልግሎቶች እንደዚህ ናቪጌት እያደረግን መጠቀም እንችላለን። ስለዚህ እንዳልነው ከስተም ፕላን የሚሰጠን አገልግሎት ምንድን ነው? እኛ የመረጥናቸውን ኤግዛሞች እና ኖቶች እንደፈለግነው ማግኘት የምንችልበት እና ኤግዛም በቀረቡ ሰዓት ላይ ስፔሲፊክ የሆኑ ኖቶች እና ኤግዛሞችን ብቻ መርጠን አውጥተን ገዝተን መጠቀም የምንፈልግ ከሆነ ወደ ከስተም ፕላን መሄድ እንችላለን። ቤዚክ ፕላን ደግሞ ሁሉንም አገልግሎቶች አንድ ላይ ማግኘት የምንችልበት ነው። የቤዚክ ፕላኑን ቪዲዮ ማግኘት ከፈለጋችሁ የዚህ ቪዲዮ ላይ ዲስክሪፕሽን እናስቀምጣለን። ቴንክ ዩ